የኢትዮጵያ ሶሻል ሚዲያ ታሪክ አዲስ ምዕራፍ እየጻፈ ነው ወይስ የተለመደውን የከሸፈ ሙከራ እየደገምን ነው? በአሁን ሰዓት ከ5 ሚሊዮን በላይ ተከታዮችን በማፍራት የቲክቶክ ንጉስ የሆነው አዶናይ ሲድሮ የተሰኘና በኢትዮጵያ የሚሰራ የቲክቶክ መሰል ፕላትፎርም ይዞ መጥቷል። ነገሩ እጅግ በጣም ከባድ ነው። ወጣቶችን ሚሊዮነር ያደርጋል፣ በኢትዮጵያ ብር ይከፍላል፣ ከቲክቶክ የተሻለ አማራጭ ነው የሚሉ ንግግሮች አየሩንና ሚዲያውን ተቆጣጥረውታል። ስሜታዊ መሆን ቀላል ነው። ነገር ግን ቆም ብላችሁ አስቡ። ይህ ነገር በቴክኖሎጂና በቢዝነስ እይታ እውነት ይቻላል? ቲክቶክ እና ዩቲዩብ ላይ በነፃ የምታጠፉትን ጊዜ ወደ ገንዘብ መቀየር ብትችሉ ህይወታችሁ እንደሚቀየር ጥርጥር የለውም። አዶናይ የገባው ቃል ይህንን ነው። ግን ማንም የማይነግራችሁ ከስሜትና ከጭብጨባ በስተጀርባ የተደበቀ አንድ አደገኛ እውነት አለ። ይህ እድል የህይወታችሁ ትልቁ የገቢ ምንጭ ነው ወይስ ጊዜያችሁን የሚበላ ሌላ ወጥመድ? ዛሬ ከዚህ ስሜት ውጪ በሆነ መንገድ ስለ ሲድሮ አሰራር ብቻ ሳይሆን ከአመታት በፊት በመንሱር ጀማል ተጀምሮ ስለከሸፈው የኢትዮጵያ ቲክቶክ ሙከራ እንዲሁም ዓለም ላይ ያሉ ተሞክሮችን በመውሰድ በዚህ አፕሊኬሽን በእርግጥ ሀብታም መሆን ይቻላል ወይ የሚለውን አብጠርጥረን በዚህ ቪዲዮ እንመለከታለን። የምትሰሙት ነገር እጅግ በጣም ይጠቅማችኋል። በእርግጠኝነት የምነግራችሁ ነገር ይህን ነገር ሳትመለከቱና ይህን ነገር ሳትረዱ በዚህ ፕላትፎርም ላይ ሚሊዮነር መሆን ቀላል አይደለም። ስለዚህ ይህ ቪዲዮ እጅግ በጣም ያስፈልጋችኋል። ሰሞኑን በተደረገ ደማቅ የምረቃ ስነ ስርዓት ላይ ታዋቂ ቲክቶከሮችና ኢንፍሉዌንሰሮች በተገኙበት አዶናይ ሲድሮን በይፋ አስተዋውቋል። አሁን ላይ በፕሌይ ስቶር እና በአፕ ስቶር የሚገኝ መሆኑና ሙሉ ለሙሉ ለኢትዮጵያውያን ተብሎ የተሰራ መሆኑ ነገሩን ከሌሎች የሰሞነኛ ወሬዎች በጣም ይለየዋል። የሲድሮ ዋና ዓላማ ግልጽ ነው። የውጭ ምንዛሪና የክፍያ አማራጭ ለሌላቸው የኢትዮጵያ ወጣቶች በሀገር ውስጥ ባንኮችና በቴሌብር በቀጥታ ክፍያ እንዲያገኙ ማድረግ። ይህ ሐሳብ በራሱ እጅግ በጣም የሚደነቅ ሐሳብ ነው። ሁላችንም እንደምናውቀው ቲክቶክ ለኢትዮጵያውያን በቪው በጭራሽ አይከፍልም። ብዙ ሰርተህ ብዙ ደክመህ ኪስህ ግን ባዶ ነው። አዶናይ የገባው እዚህ ክፍተት ውስጥ ነው። ለኢትዮጵያውያን በራሳቸው ቋንቋ በራሳቸው ገንዘብ የሚከፍል አፕሊኬሽን አመጣለሁ አለ። ነገር ግን ይህን ማድረግ በቴክኖሎጂና በቢዝነስ እይታ ምን ያህል ከባድ እንደሆነ ስታውቁ ነገሩን በሌላ አይን ታዩታላችሁ። ወደ ሲድሮ የገንዘብ ጉዳይና ወደ እናንተ ጥቅም ከመግባታችን በፊት ይህን ታሪክ ማወቅ ግዴታችሁ ነው። ካላወቃችሁ መክሰራችሁ አይቀርም። ብዙዎቻችሁ ታስታውሱታላችሁ። ከአመታት በፊት መንሱር ጀማል በወቅቱ የነበረውን ዝና ተጠቅሞ የኢትዮጵያን ቲክቶክ ለመፍጠር ሞክሮ ነበር። በወቅቱ ትልቅ ተስፋም ተጥሎበት ነበር። ብዙ ሰውም ዳውንሎድ አድርጎ ኢንስቶል አድርጎ ስልኩ ላይ የዚህ አፕሊኬሽንን ስራ መጀመር ሲጠባበቅ ነበር። ነገር ግን ብዙም ሳይቆይ ድምፁ ጠፋ። አሁን ያ አፕሊኬሽን የለም። የጠፋበት ምክንያት የአዶናይን ቀጣይ ጉዞ ሊወስን ይችላል። ቪዲዮ ሆስቲንግ ወይም በብዙ ሺህ የሚቆጠሩ ሰዎች የሚጭኑትን ቪዲዮ በሰርቨር ላይ አከማችቶ ማቆየት እጅግ በጣም ውድ የሆነ ወጪን ይጠይቃል። አንድን የሶሻል ሚዲያ አፕ ዴቨሎፕ ማድረግ ቀላል ነው። ነገር ግን ያን አፕ ማስቀጠሉና ሜንቴናንሱ ነው በጣም ከባዱ። ተጠቃሚ በበዛ ቁጥር ሰርቨሩ ይጨናነቃል፣ ወጪውም በዛው ልክ ያድጋል። መንሱርም ሆነ ሌሎች የከሸፉ ሙከራዎች የጠፉት ቴክኖሎጂው ስለከበዳቸው ሳይሆን አፕሊኬሽኑን በነፃ ለሚጠቀሙ ሰዎች የሚወጣውን በሚሊዮኖች የሚቆጠር የሰርቨር ወጪ የሚሸፍን ጠንካራ የቢዝነስ ሞዴል ስላልነበራቸው ነው። ቲክቶክን የሚያክል የዓለማችን ግዙፍ የሆነ ኩባንያ ጋር መወዳደር ማለት በቢሊዮን ዶላር የሚቆጠር ሰርቨርና አልጎሪዝም ይጠይቃል። ታዲያ የአዶናይ ሲድሮ ከዚህ ታሪክ ተምሮ ይሆን? አዶናይ ከመንሱር የሚለየው አንድ ትልቅ ሴክሬት ዌፐን ወይም ደግሞ ሚስጥራዊ መሳሪያ አለው። እሱ ራሱ ትራፊክ መሆኑ ነው። ማለትም ቲክቶክን ተጠቅሞ ከ5 ሚሊዮን በላይ ተከታዮችን ወደዚህ መተግበሪያ መሳብ ከቻለ የመጀመሪያውን ትልቅ ፈተና ሊያልፍ ይችላል። ይህ ነገር በኢትዮጵያ ብቻ የሚደረግ ሙከራ አይደለም። ለምሳሌ ህንድን እንውሰድ። የህንድ መንግስት ቲክቶክን ሲዘጋው እንደ ቺያንግሊ፣ ሞጅ እና ጆሽ የተባሉ የህንድ አፕሊኬሽኖች እንደ አሸን ፈልተው ነበር። በመጀመሪያዎቹ ሳምንታት ሚሊዮን ሰዎች አወረዱት። የሀገር ውስጥ አፕሊኬሽኖች ገበያውን ተቆጣጠሩት። እነሱ የተሳካላቸው ቲክቶክ ከገበያው ስለወጣ ነበር። ይህ ታይሚንግ ወይም ደግሞ ትክክለኛ ጊዜ ይባላል። ነገር ግን በኢትዮጵያ ያለው ሁኔታ ከዚህ እጅግ በጣም ይለያል። እኛ ሀገር ቲክቶክ አልተዘጋም። አዶናይና ሲድሮ እየገቡ ያሉት ከቲክቶክ ከዩቲዩብ እና ከኢንስታግራም ጋር ቀጥታ ጦርነት ኮምፒቲሽን ውስጥ ነው። እነዚህ ዓለም አቀፍ ኩባንያዎች ጉግል እና ባይት ዳንስ ለክሬተሮች
ክሬተሮች የሚከፍሉት ገንዘብና ያላቸው አልጎሪዝም ጥራት የአገር ውስጥ አፕሊኬሽኖች ከሚሰጡት ጋር በጭራሽ ሊወዳደር አይችልም። ስለዚህ ሲድሮ ስኬታማ እንዲሆን ሁለት ተራራዎችን መግፋት አለበት። አንደኛው የቲክቶክን ያህል ሰው አቆይቶ የሚያስቀር ጥራት ያለው አልጎሪዝም መስራት፣ ሁለተኛው ከቲክቶክ የተሻለ ወይም ተወዳዳሪ ክፍያ ለኢትዮጵያውያን መክፈል። ወደ ዋናው ጥያቄ ደግሞ እንምጣ። በሲድሮ ሀብታም መሆን ይቻላል? መልሱ አዎ፣ ግን በትልቅ ቅድመ ሁኔታዎች ላይ የተመሰረተ ነው። አዶናይ እንዳለው ወጣቶችን ሚሊዮነር ለማድረግ አፕሊኬሽኑ ራሱ ሚሊዮነር መሆን አለበት። ሲድሮ ለእናንተ ለመክፈል እሱ ራሱ ገቢ ማግኘት አለበት። ገቢ የሚያገኘው ከማን ነው? ከኢትዮጵያ አስተዋቂ ድርጅቶች። ገንዘቡ ከማስታወቂያ ነው የሚመጣው። ኢትዮጵያ ውስጥ ያሉት ኩባንያዎች ለአንድ እይታ የሚከፍሉት ገንዘብ ከአውሮፓ ወይም አሜሪካ ጋር ሲነጻጸር እጅግ በጣም ትንሽ ነው። ነገር ግን አንድ ትልቅ እድል አለ። የኢትዮጵያ ባንኮች፣ ኢንሹራንሶችና ግዙፍ ኩባንያዎች ከቲክቶክ ይልቅ በሲድሮ ላይ ማስታወቂያ ማሰራት ከጀመሩ ተስፋ አለ። ገንዘቡ የሚሽከረከረው ሀገር ውስጥ ስለሆነ ክፍያ በኢትዮጵያ ብር ወይም በቴሌ ብር መሆኑ ለብዙዎች ምቹ ያደርገዋል ተብሎ ይታሰባል። በአሁኑ ሰዓት ሲድሮ ሶስት ዋና ዋና የገቢ አማራጮችን ይዞ የመጣ ይመስላል ነው ያልኩት። ማለትም ምንም ኦፊሻል የሆነ ዲቴይል ነገር የለም። እኔ ኤክስፔክት ያረኳቸውን ነገሮች ነው እየሰራሁላቸው ያለሁት። የመጀመሪያው የእይታ ክፍያ ወይም ደግሞ ቪውስ ሞኔታይዜሽን ነው። በቲክቶክ ኢትዮጵያ ውስጥ ለቪው አይከፈልም። ሲድሮ ግን ለኢትዮጵያውያን በቪው የሚከፍል ይመስለኛል። ሁለተኛው ቪርቹዋል ጊፍትስ፣ ይህ ደግሞ ላይቭ ላይ ወይም ደግሞ ቪዲዮ ላይ ተመልካቾች የሚሰጡት ስጦታዎች ናቸው። ሶስተኛው ሎካል አድቨርታይዝመንት ወይም ደግሞ የሀገር ውስጥ ማስታወቂያ። ይህ በጣም 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 ለፕላትፎርሙም ለተጠቃሚዎቹም ወሳኙ ነው። ታዲያ አሁን ምን እናድርግ? ይህ ነው የሁላችንም ጥያቄ። አንዳንድ የኦንላይን ስራዎች ላይና የተለያዩ የሶሻል ሚዲያ ፕላትፎርሞች ላይ እንደቆየ ሰው የምመክራችሁ ነገር አዲስ እድል ሲመጣ ከዳር ሆኖ መመልከት የብልህ ሰው ስራ አይደለም። በኦንላይን ዓለም ሀብታም የሚሆኑት ነገሮች እስኪስተካከሉ የሚጠብቁ ሰዎች ሳይሆኑ በግርግር መሃል እድል የሚፈጥሩት ናቸው። የሚከተሉትን ሶስት ወሳኝ ስልቶችን ተጠቀሙ። አንደኛው ኢርሊ አዳፕተር አድቫንቴጅ፣ የመጀመሪያ ተጠቃሚ ሆኑ። ሲድሮ ገና አዲስ ነው። ይህ ማለት አልጎሪዝሙ ሰው ይፈልጋል። አሁን የገቡ ሰዎች ቶሎ ታዋቂ የመሆን እድል አላቸው። አሁን የምትለቁት ቪዲዮ ቫይራል የመውጣት እድሉ ከቲክቶክ በ10 እጥፍ ይበልጣል። ሁለተኛው የኮፒ ፔስት ዘዴን ተጠቀሙ። ለሲድሮ ተብሎ አዲስ ቪዲዮ ለመስራት አትጨነቁ። ቲክቶክ ላይ የሰራችሁትን ወይም የምትሰሩትን ቪዲዮ ወተር ማርኩን አጥፍታችሁ ሲድሮ ላይ ጫኑት። ይዘታችሁን ድገሙት። የሚከፍል ከሆነ ታተርፋላችሁ፣ ካልከፈለ ደግሞ የከሰራችሁት 5 ደቂቃ ብቻ ነው። ይህ ዜሮ ሪስክ ስትራቴጂ ነው። ሶስተኛው ጥንቃቄና ብልሃት ነው። ሲድሮ የኢትዮጵያ ምርት እንደመሆኑ መደገፍ አለብን። እኔም ጀስት ይህ ፕላትፎርም ወደ እንቅስቃሴ ሲገባ በደንብ እዚህ ፕላትፎርም ላይ አክቲቭ ለመሆን እሞክራለሁ አስባለሁ። ነገር ግን ሀብታም ያደርጋል በሚል ስሜት ብቻ ጊዜያችሁን ሙሉ ለሙሉ እዚህ ላይ ብቻ አታድርጉ። ቲክቶክ እና ዩቲዩብ ላይ ያላችሁን ስራ በጭራሽ እንዳታቆሙ። እንቁላሎቻችሁን በአንድ ቅርጫት አታድርጉ። ሲድሮን እንደ ተጨማሪ አማራጭ ተጠቀሙበት። እንዲሁም ገና አዲስ ስለሆነ ቴስቲንግ ፔጅ ላይ መሆኑን አዘንጉ። የግል መረጃችሁንና የባንክ አካውንታችሁን ስታያይዙ እርግጠኛ እስክትሆኑ ድረስ ጠብቁ። ሲድሮ ወጣቱን ሚሊዮነር ያደርጋል ወይስ መንሱር ጀምሮት እንደነበረው ኢትዮጵያን ቲክቶክ ይጠፋል? መልስ ያለው የተጠቃሚው ቁጥርና የቴክኖሎጂው ጥንካሬ ላይ ነው። አፕሊኬሽኑ ከተወሰነ ጊዜ በኋላ የሰርቨር ወጪ መቋቋም አቅቶት ሊዘጋ ይችላል፣ ወይም ደግሞ አድጎ የኢትዮጵያ ግዙፍ ፕላትፎርም ሊሆን ይችላል። የአዶናይና የቡድኑን ጥረት እጅግ በጣም ነው የማደንቀው። የታሪክን ስህተት ደግሞ እንደማይሰሩና ለኢትዮጵያ ትልቅ ፕላትፎርም እንደሚፈጥሩ ተስፋ እናደርጋለን። እናንተ ከዚህ 5 ሚሊዮን ህዝብ መሃል ተመልካች ብቻ ትሆናላችሁ ወይስ የራሳችሁን ድርሻ ተወስዳላችሁ? ምርጫ እናንተ ነው። እኔ ግን እላችኋለሁ አሁን ቦታ ያዙ። ምክንያቱም በቴክኖሎጂ ዓለም ነገ የሚባል ጊዜ የለም።